እኔ እኮ የማወራው ነገር እናንተ የምትናገሩት ጋር አይገናኝም። የመጣችሁ የምትናገሩት ነገር እኔ ሲጀምር ምንም አላወራም በዛ ጉዳይ አይመለከተኝም። እኔ የአውደ ምሕረትና የአውደ ምሕረት ጉዳይ ወደፊት ምን እየሆነ እየሄደ ነው፣ እየመጣ ወዴት እየሄደ ነው ነው ተንከባሉ አሁንም እዚህ ትውልድ ላይ እንዳይንከባለል ነው ይሄ እናንተ ሐሳብ እኔ የማወራው ማለት ነው። እዚህ ትውልድ ላይ እንዳይንከባለል ነው ሐሳባችሁን መሰንዘሪያ መነጋገሪያ አደረጋችሁት አውደ ምሕረቱን። አሁንም መጽሐፍ ቅዱስ ተከፍቶ ይሄ ትውልድ እየተሰበከ አይደለም። ቀጣይም እንደዛ የሆነ ነው የሚቀጥለው። እንደዚህ የምታደናቁሩት አርሲ ላይ ያላችሁ ይቀጥላል። ራሳችሁን አናይም ብላችኋል። ራሳችንን አናይም ብላችኋል። ተከተሉን ብቻ ነው የምትሉት። ኖ ይሄ ልክ አይደላችሁም ስንል እንቧከረዩ እንዴት ይላል አንተ ማን ምናምን እያላችሁ መንግስት ነው እያልክ አይቆምም፣ ይቀጥላል። እናንተ ጋር ስንመጣ ወደ መንግስት ጋር ስንሄድ ወደ ሽፍታ፣ ከዛስ ሽፍታው ጋር እንሂድ ማን ነው እንዴ? ለምን ወደ ራስ አናይም ነው እያልኩ ያለሁት። አጠፋው እንዴ? እናንተ ያላችሁትን ስላላልኩ እኛ ያለውን ካላላችሁ እኛ ያለውን ካላረጋችሁ ልክ አይደላችሁም ብላችሁ ደግሞ የምትፈርጁ ናችሁ አብዛኛዎቻችሁ። እንዴ ቃለ ድጉማ እያልክ ዝም ብለህ የቋጠርከው ነገር እያወራ እስረኛ አታደርገኝም። እኔ እስረኛ እኔ የራሴ አመለካከት ያለው ሰው ነኝ። የሰው ሐሳብ ተከታይ አይደለሁም። እናንተን እየሰማው ከእናንተ ሰምቼ ከእናንተ የሰማሁትን ካልዘራው እኔ ልክ አይደለሁም። ሰው የራሱን ሲያወራ እንዴ የራሴ ሐሳብ ያለው ሰው ነኝ። ብራዘር ካንተ ጭንቅላት ምንም ነገር አልወስድም። አይገርምም? ደስ የሚለው ነገር ይሄ ነው። እኔ እንደዛ አይነት ሰው አይደለሁም። ገብቶ አቅም አለኝ፣ እናገራለሁ። ምን አጠፋ ንገረኝ። ስለዚህ አዳምጥ። እኔም ባይዘለ ለእናንተ ለምኮም እናገራለሁ። የሚሰማ ሰው እየሰማ የሆነ ነገር ማግኘት ከቻለ ከኔ ሐሳብ ያገኝ፣ ካላገኘ አያገባኝም። እኔ ግን ራሴ ነፃ ለመሆን አይታል አይኑሪን ነገር ስለሚወቅሰኝ ራሴ ነፃ ለማድረግ እናገራለሁ። ብራዘር አንተን ይቆርቁራል ብዬ ከማውራት ወደ ኋላ አልልም። አየህ ያስጠላል ማየው ነገር። ስለዚህ መስተካከል አለበት። መቼም ወደ ራሳችሁ አቋማችሁን የእናንተ ስለምታውቁት አካሄዳችሁን እናንተ ወጥቷል። እኔ ደግሞ ያካሄዳችሁ አይሆንም። ኧረ አሁን እንኳን መለስ በሉ እያልኩ ነው ብራዘር።